እሺ ሰላም ለእናንተ ይሁን። ዛሬ ከስዊዝ ካናል ጋር በተያያዘ ነው አጭር ሀሳብ ማቀርብላችሁ። ስዊዝ ካናል እንደሚታወቀው ስዊዝ ካናል የሚባለው ስም ያገኘው በደቡባዊ ጫፍ መግቢያ ከተማ ከሆነችው ከስዊዝ ከተማ ነው። እንግዲህ ስዊዝ ካናል በ1859 ዓመተ ምህረት ተጀምሮ በ1869 ተጠናቆ አንዳንድ መርከቦች በኮንቮይ ማስተላለፍ የጀመረ አጠቃላይ የኤዥያ እና ከአውሮፓ ጋር አጭር ቀጥታ ግንኙነት እንዲኖር ያደረገ የማጓጓዣ ካናል ነው። ይህ ካናል እንግዲህ በጣም በርካታ የሰው ኃይል ተሳትፎበት ብዙ ማሽነሪ እና መሳሪያዎች ሳይኖሩ በአግባቡ የሰው ኃይልን ተጠቅሞ ካናሉን መስራት የተቻለ እንደሆነ ይቀመጣል። እንግዲህ ይህ ካናል በመጀመሪያ የፕሮጀክቱን በማስጀመር ረገድ የፈረንሳይ ካምፓኒዎች ናቸው ፕሮጀክቱን የመሩት። በዚህ ካምፓኒ ፈረንሳይ ከፍተኛውን ድርሻ ተወስዳለች። የተጀመረበት ከ1850 በኋላ የኢንዱስትሪ ሪቮሉሽን ደግሞ የበለጠ እየተሻሻለ ሲመጣ ካናሉ ሁሌም እየተጠገነና እየተስተካከለ መርከቦችን እያሳለፈ የቆየ ነው። እንግዲህ የአጠቃላይ ስዊዝ ካናል ስፋቱ የታችኛው መሬት ላይ ያለው ስፋት ከ60 እስከ 70 ሜትር ሲሆን የላይኛው ደግሞ ውሃ ላይ ያለው ስፋት ከ200 ሜትር ያላነሰ እንደሆነ ይቀመጣል። ጥልቀቱ አጠቃላይ 8 ሜትር ነው የነበረው። እንግዲህ በዚህ ሁኔታ ለበርካታ ዓመታት ከሰራ በኋላ 2014 ዓ.ም አዲስ 2 ማስፋፊያ ፕሮጀክቶች ተቋቁመው እነዚህ የማስፋፊያ ፕሮጀክቶች ደግሞ አንደኛው ግሬት ቢተር ሌክ የሚባለውን ጥልቀቱንና ስፋቱን ማሻሻል ሲሆን ሌላኛው ደግሞ የዋተርዌይ ካናል መስራት ነው። ስለዚህ 2 መርከቦችን በአንድ ጊዜ ማጓጓዝ የሚቻልበትን ሁኔታ የፈጠረ ስራ ተሰርቷል። እንግዲህ አጠቃላይ የስዊዝ ካናል በአመት ከ7.9 ቢሊዮን ዶላር በላይ ገቢ ያስገኛል ማለት ነው። ስለዚህ ግብፅ ከፍተኛ የሆነ የጂዲፒዋን የምትደጉምበት አቅም ታገኛለች ማለት ነው። በርካታ የጂኦፖለቲካ ጥቅም አለው። ፖለቲካንም ገንዘብም በዛው ልክ የምታገኝበት ግድቧ ነው ማለት ይቻላል። ለዛሬው ይሄን ለማለት ነው። ቻናላችን ሰብስክራይብ እና ሼር በማድረግ እንድታበረታቱን፣ ላይክ በማድረግ እንድታበረታቱን እንጠይቃለን። እናመሰግናለን።